እንዴት ናችሁ? ዛሬ ደግሞ አናሎግ ቱ ዲጂታል ኮንቨርዥን ኤንድ ቫይስ ቨርሳ እንቀጥላለን ማለት ነው። አናሎግ ሲግናል ማለት ኮንቲኒየስ የሆነ አምፕሊቲዩድ ያለው ቫሪያብል ቫልዩ ያለው ሲግናል ሲሆን ስፔሲፊክ በሆነ ታይም ሬንጅ እንኳን ብንለካ ዲስክሬት የሆነ ቫልዩ አናገኝም፣ አንድ ቁጥር ብቻ አናገኝም። ስለዚህ ስሙዝ የሆነ ዌቭ ፎርም ነው ማለት ነው። ኢንፋይናይት ፖሲብል አምፕሊቲዩዶች ሊኖሩት ይችላል እና ሴንሲቲቭ ነው ቱ ኖይስ ፕላስ ደግሞ ፊክስድ የሆነ ቫልዩ ስለሌለው በኤሌክትሮኒክ ፕሮዳክቶች ፕሮሰስ ለመደረግ ምቹ አይደለም ማለት ነው። ስለዚህ ወደ ዲጂታል ፎርም መቀየር አለበት። የዚህ አናሎግ ሲግናል ኤግዛምፕሎች ቮይስ፣ ሙዚክ፣ ማይክሮፎን አውትፑቶች አናሎግ ሲግናሎች ናቸው። ፕሮሰስ ለመደረግ በኮሚኒኬሽን እና ኤሌክትሮኒክ ፕሮዳክቶች ፕሮሰስ ለመደረግ ወደ ዲጂታል ፎርም መቀየር አለባቸው። ዲጂታል ሲግናል ደግሞ ዲስክሬት የሆነ አምፕሊቱድ ነው ያለው። አናሎግ ሲግናሉ አፕሮክሲሜሽን ወደ ዲጂታል ፎርም ተቀይሮ ሶስት ስቴፖች አሉ ቀጣይ የምናያቸው ከአናሎግ ወደ ዲጂታል ኮንቨርዥን ስቴፖች ማለት ነው። በእነዛ መሰረት ወደ ዲጂታል ፎርም ተቀይሮ ባይነሪ ቫልዩ ካገኘ በኋላ ፕሮሰስ ይደረጋል ማለት ነው። ሊሚትድ እና ፊክስድ አምፕሊቱድ ሌቭልስ ነው ያለው። ለኖይዝ ሬዚስቲቭ ነው፣ በጣም ኢምፓክት አይሆንም በኖይዝ ማለት ነው። ኮምፒውተር ዳታዎች እና ቴሌኮም ሲስተም ላይ ያሉ ሲግናሎች የዲጂታል ሲግናል ኤግዛምፕሎች ናቸው። ሶ አናሎግ ቱ ዲጂታል ኮንቨርተር የሚባል አይሲ አለ። ሁለቱንም ይሰራልን፣ ዲጂታልም አናሎግም ኮንቨርዥን የሚሰራ ዲጂታል ሲግናል ፕሮሰሰር አለ፣ ኦዲዮ አይሳችን ማለት ነው። በእሱ አማካኝነት ወደ ይሄኛው ሳይን ዌቭ ጀስት ማትማቲካል ኤግዛምፕል ነው እንጂ ቫሪያብል እንደሆነ ለማሳየት ነው እንጂ ኤግዛክት ይሄን ይመስላል ለማለት አይደለም። ቫሪያብል የሆነ ቮልቴጅ ቫልዩ ማለት ነው ሜጀር ሲደረግ አናሎግ ሲግናል። ሶ እሱ ወደ ዲጂታል ፎርም ይቀየርልናል ማለት ነው። እንዴት ነው ወደ ዲጂታል ሲግናል የሚቀየረው? ሶስት ስቴፖች አሉ። የመጀመሪያው ስቴፕ ሳምፕሊንግ ነው። አት ሰም ኢንስታንት ኦፍ ታይም ሜጀር እየተደረገ ሳምፕል ይያዛል ማለት ነው። ለምሳሌ እዚህ ጋር ግራፉ ላይ እንደምታዩት ቲ1 ቲ0 ቲ1 ቲ2 ቲ3 ቲ4 ዲፈረንት ታይም ላይ ሜጀር ተደርጎ ሳምፕል ይያዛል። ዘን ሳምፕል ከተሰራ በኋላ በስፔሲፊክ ፍሪኩዌንሲ ሳምፕል ሜጀር ከተደረገ በኋላ ወደ ነምበር ይቀየራል በኳንታይዜሽን ማለት ነው። ኳንታይዜሽን ምንድነው? አፕሮክሲሜት መስራት ነው። በጣም ሎው ቫልዩ ወደ ዜሮ የተጠጋ ቮልቴጅ ከሆነ 0 ቮልት ብለን አፕሮክሲሜሽን እንሰራለን። ይህን የሚሰራልን የራሱ የሆነ ኮምፒውተር ኮምፓሬተር ሰርኪት አለ። ሎው የሆኑትን ወደ 0 የተጠጉትን ወደ 0 አፕሮክሲሜሽን ይሰራልናል። ወደ 5 ቮልት 5 ቮልት ሃይ ቮልቴጅ የሆኑትን ደግሞ 5 ቮልት ብሎ ኮንሲደር ያደርግና ለ0 ቮልቱ ባይነሪ 0 ለ5 ቮልት ደግሞ ባይነሪ 1 አሳይን ያደርጋል። በዚህ መልኩ ወደ ኤንኮዲንግ ይገባል ማለት ነው። በዚህ መልኩ ዲጂታል የሆነ ፎርም ሲግናል እናገኛለን። ሶስተኛው ስቴፕ ኤንኮዲንግ ነው። the mapping of quantized discrete amplitude values ማለት ነው። እንደነገርኳችሁ አፕሮክሲሜሽን ተሰርቶ ወደ 0 ቮልት አፕሮክሲሜት ያደረግነውን ባይነሪ 0 አሳይን እናደርጋለን። ወደ 5 ቮልት አፕሮክሲሜሽን የተሰራውን ደግሞ ባይነሪ 1 ቫልዩ አሳይን ይደረግና ዲጂታሊ ፕሮሰስ ማድረግ ይቻላል ማለት ነው። ዋንስ 1 and 0 ፎርም ካገኘን በኋላ ዲጂታል ሲግናል ፕሮሰሲንግ ፖሲብል ይሆናል ማለት ነው። ዘን መጨረሻ ላይ ሪሲቨር ሳይድ ላይ ደግሞ ዲጂታል ሲግናሉ መልሶ ወደ ድምጽ ስለሆነ ማንኛውም ሰው አንደርስታንድ የሚያደርገው ወደ ድምጽ ይቀየራል። እንደገና ወደ አናሎግ ሪቨርስ ኮንቨርዥን ዲኤሲ የሚባል አይሲ እዛው ዲኤሲፒ ውስጥ ያለ አይሲ ይቀየርልናል ማለት ነው። ስቶርድ የሆነውን ዲጂታል ዳታ ባክ ቱ ስሙዝ አናሎግ ዌቭ ፎርም ይቀየራል። ሃይ ፊደሊቲ ሪፕሬዘንቴሽን ኦፍ ኦሪጂናል ሳውንድ እናገኛለን ማለት ነው። ይሄን ስፒከሩ ላይ ነው ይሄ የሚሰራው እና በኦዲዮ አይሲ አማካኝነት ማለት ነው። ሳመራይዝ ስናደርገው አናሎግ ቱ ዲጂታል ኮንቨርዥን ኤንድ ዲጂታል ቱ አናሎግ ኮንቨርዥን ቴሌኮሙኒኬሽን ላይ ያላቸው ጥቅሙን ኪ ቤኔፊቱን ሳመራይዝ ስናደርግ ዲጂታል ሲግናሉ ፕሮሰስ ለማድረግ ፖሲብል ነው። ኤምንቱ ኖይዝ ነው። ኮምፕረስ ተደርጎ ስቶር መደረግ ይችላል። ኢንክሪፕት አድርገን ኮድ አድርገን ትራንስሚት ማድረግ እንችላለን ማለት ነው ወደ ዲጂታል ተቀየርን በኋላ። ዲጂታል ቱ አናሎግ ኮንቨርዥን ደግሞ
ናቹራሊ ፐርሲቭ እንዲሆን ናቹራል የሆነውን ሲግናል ሪከቨር እንድናደርግ ያስችለናል ማለት ነው። ሪድ ወርልድ ኢንተርፌስ ፖሲብል ይሆንልናል። ሲስተም ኮምፓቲቢሊቲ ለብሮድካስቲንግ ለትራንስሚሽን ወደ ናቹራል ሲግናል ሪከቨር እናደርጋለን ማለት ነው። አናሎግ ቱ ዲጂታል ኮንቨርዥን ኢንትሮዳክሽኑ ይህን ይመስላል። ቀጣይ ኮዲንግ እና ዲኮዲንግ እንቀጥላለን። ላይክ፣ ሼር፣ ሪፖስት። ጥያቄ ካላችሁ ኮሜንት ላይ አስቀምጡ። ቴንክ ዩ